رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله خذ عقيدتك ترانتنا مقدمة وننا እንደዚሁም እስከ ሁለተኛው ጥያቄ ድረስ ቀርተናል ማለት ነው። ዛሬ ኢንሻአላህ ካቆምንበት እንቀጥልና ሶስተኛውን ጥያቄ ይዘን እንቀራለን ትንሽ ማለት ነው። السؤال الثالث ሶስተኛው ጥያቄ كيف نعبد الله الله سبحانه وتعالى እንዴት ነው የምናመልከው? በምን አይነት መልኩ አላህን እንገዛው? كيف نعبد كيف እንዴት ማለት ነው መጠየቂያ ነው። نعبد እናመልካለን አላህን እንዴት እናመልካለን? كيف نعبد الله አላህን እንዴት ነው የምናመልከው? በምን አይነት መልኩ ነው የምናመልከው ማለት ነው። كيفية الجواب الثالث ሶስተኛው መልስ كما أمرنا الله ورسوله أي نعبد الله እናመልከዋለን ማለት ነው። ወስቴቶ ከኋላ ያለው ከጥያቄው ምን ይዘው ማለት ነው። እንዴት ነው የምናመልከው? كما أمرنا الله እንዳዘዘን ورسوله መልእክተኛውም እንዳዘዙን ነው አላህን የምንገዛው። قال تعالى الله ብሏል يا أيها الذين آمنوا እናንተ አማኞች ሆይ أطيعوا الله اللهን ታዘዙ وأطيعوا الرسول وأطيعوا ታዘዙ الرسول መልእክተኛውንም ታዘዙ ولا تبطلوا አታበላሹ أعمالكم ስራዎቻችሁን አታበላሹ ያ አላህ Subhanahu Wa Ta'ala። ስለዚህ አላህና መልእክተኛውን ልንታዘዝ ግድ ነው ማለት ነው። አላህን ስንገዛ መልእክተኛው ባዘዙ መልኩ ነው። አላህን ሲገዙ በነበረበት መልኩ ነው እንጂ አላህን የምንገዛው እኛ በስሜት ወይም እንደፈለግን ሊሆን አይገባም ማለት ነው። ሱረቱ ሙሐመድ ላይ አላህ እንዲህ ብሎ ነግሮናል ማለት ነው። وقال صلى الله عليه وسلم መልእክተኛው ብለዋሉ من عمل የሰራ ሰው አሉ ማን ሰው عامل የሰራ ሰው عملا የሆነን ስራ የሰራ ሰው ليس የሌለበት ይሆን عليه በዛ ስራ ላይ አምሩና ትእዛዛችን ማለትም የመልእክተኛው ወይም የአላህ Subhanahu Wa Ta'ala ትእዛዝ የሌለበትን ስራ የሰራ ሰው فهو رد فهو يا سرا رد أي مردود تملاش نمر أي غير مقبول تكبينة اللوم يا سرا مرتو عند سرا تكبينة نوروزند الله أن ملكني يعزز بس مهون اللبات الله أن ملكني يعزز السرا تكبينة اللوم يتلاقي فتراج لما سالي مولدين مثلا سلوت ሌሎች አምልኮዎች ማለት ነው ቢሰሩ ድካምን እንጂ በእንደውም ተጠያቂነትን ነው የሚያመጡት። رواه مسلم ዘግበውታል። السؤال الرابع አራተኛው ጥያቄ هل نعبد الله خوفا وطمعا هل نعبد الله اللهን እናመልከዋለን እንዴ خوفا ፈርተንና وطمعا እንደዚሁም ከጅለን خوفا ፈርተን ምንም ፈርተን እሳትን ፈርተን وطمعا ከጅለን የሱን ጀነቱን ከጅለን አላህ Subhanahu Wa Ta'ala በአግባቡ ከተገዛው ጀነት ያስገባኛል እሱን ካመጽኩት ደግሞ እሳት ያስገባኛል የሚለውን ሁለቱን እኩል አድርገን ነው መሄድ ያለብን ዱንያ ላይ በምንሄድበት ጊዜ ማለት ነው። الجواب الرابع አራተኛው መልስ نعم አዎ نعبده እናመልከዋለን አላህን Subhanahu Wa Ta'ala كذلك ልክ እንደዚህ ማለትም ፈርተንና ከጅለን قال تعالى الله ብሏል يصف المؤمنين አማኞችን ሲገልጽ ሱረቱ الانبياء ላይ ሱረቱ ሰጅዳ ላይ ማለት ነው። አንቢያ ላይም አለ ያው ሌላ ነው አንቀጹ እንጂ ማለት ነው። ሱረቱ ሰጅዳ ላይ አላህ Subhanahu Wa Ta'ala ይብራል يدعون ربهم ጌታቸውን ይለምኑታል ወይም ያመልኩታል خوفا ፈርተውና እንደዚሁም وطمعا ከጅለው يدعون ربهم ጌታቸውን ያመልካሉ ወይም ይለምናሉ خوفا ፈርተውና وطمعا እንደዚሁም ከጅለው ማለት ነው። አላህ Subhanahu Wa Ta'ala ጀነትን እንዲያስገባቸው ያንን በመከጀል ከሳት እንዲያረጋቸው ያን እሳትን በመፍራት ማለት ነው። ሱረቱ ሰጅዳ وقال صلى الله عليه وسلم መልእክተኛው ብለዋሉ أسأل الله الجنة أسأل ጠይቀዋለሁ አላህን ጠይቀዋለሁ الجنة ጀነትን ጠይቀዋለሁ ጀነት እንዲያስገባኝ وأعوذ እጠበቃለሁ به በሱ በአላህ Subhanahu Wa Ta'ala من النار ከእሳት በሱ እጠበቃለሁ። ሁለቱንም ሰበሰቡ መልእክተኛው ማለት ነው። ስለዚህ አማኝ ሲጓዝ ወደ አላህ Subhanahu Wa Ta'ala በመናደርገው ጉዞ بين الخوف والرجاء መሆን አለበት። እሳት ሊገባ ይችላል እንደዚሁም ጀነት አላህ ሊያስገባኝ ይችላል በረህመቱ ብለን ምን
ይሄንን በመከጀል መሆን አለበት እንጂ አይ እኔ በቃ የጀነት ነኝ ብለን ቁርጥ ካደረግን ይሄ አምን ነው መተማመን ማለት ነው። እንደዚህ መሆን የለበትም። በኩል አይነት መልኩ ነው መጓዝ ያለበት። السؤال الخامس أمستنياو طياكي ما هو الإحسان في العبادة؟ ما هو السو من دنو الإحسان ما سامر مالت في العبادة بعملكو ما سامر مالت انديت نو عملكو اتشنس من نسامرو ما سامر مالت بعملكو زورا انديت نو. الجواب الخامس أمستنياو ملس الإحسان ما سامر قريها عملكو اتشنس نسامر انديت نو هو السكو مراقبة الله تعالى مراقبة متطابقنا اللهم متطابقنا تعالى كفي عليه هونون في العبادة بعملكواتش እያንዳንዱን አምልኮ ስንሰራ አላህ Subhanahu Wa Ta'ala ያየኛል ብለን እሱን የተባበቀ መሆን አለበት። እያየኝ ነው፣ እየተቆጣጠረኝ ነው፣ እየሰማኝ ነው። ይሄንን በመጣል ማለት ነው። ይሄንን ፊት ለፊታችን በማድረግ ይሄ ነገር እኮ ያላህ እያየኝ ነው፣ አላህ እየሰማኝ ነው ብለን ያንን በመቆጣጠር የምናደርግ ከሆነ አምልኮን የምንፈጽም ከሆነ ይሄ ኢህሳን ይባላል። قال الله تعالى الله ብሎ አለ الذي يرانا الله ብሎ ማለት يراك أميه حين تقوم በምትቆም ሰዓት ለሶላት ማለት ነው። وتقلبك እንደዚሁም መገለባበትህንም የሚያይ ነው። في الساجدين በሰጋጆች መካከል ስትገለባበትም የሚያይ የሆነ ነው አላሁ Subhanahu Wa Ta'ala ብሎ ማለት እንግዲህ ከሱጁድ ወደ ሩኩዕ ስትል የሚያይ ነው። እያንዳንዱ አላህ Subhanahu Wa Ta'ala የሚቆጣጠር የሆነ አምላክ ነው አምላካችን ማለት ነው። ስለዚህ ወደ አላህን Subhanahu Wa Ta'ala ስንገዛ ሙራቀባ ሊኖር ይገባል። አላህ ያየኛል ይሰማኛል ብለን ማለት ነው እንጂ እንደዛ ካልሆነ እንደፈለገን ነው ወስዋስም ይመጣል። ዝም ብለን በቃ ብትቀበል ባትቀበለው ባትቀበል ተው አይነት አምልኮን ነው የምንፈጽመው ማለት ነው። ምን ከሌለ ሙራቀባ ከሌለ وقال صلى الله عليه وسلم الإحسان إحسان بلو مالت إحسان ما سمر مالته እንዴት ነው أن تعبد الله اللي تعملك ነው كأنك تراه ልክ እንደምታየው አድርገህ يعني አንተ ግለጸው በዛ አይነት መልኩ ሳይሆን ልክ እንደምታየው አድርገህ የሆነ ነገር አሁን ወላጃችን ለምሳሌ አዞን እያየን ከሆነ የሆነ ስራ የምንሰራው እንዴት ነው የምንሰራው? በደንብ አሳምረን እንሰራለን። ወይም ደግሞ ተደብቆ ያየኛል ብለን ካሰብንም ይቆጣጠረኛል ብለን ካሰብን አሳምረን የታዘዘውን ስራ እንሰራለን። فكيف بالله سبحانه وتعالى ታዲያ በፍጡሮች እንደዚህ ከሆነ በአላህ Subhanahu Wa Ta'ala እንዴት ነው በጣም የባሰ ነው ማለት አላህ Subhanahu Wa Ta'ala እያንዳንዱ ነገራችን የሚቆጣጠረን የሆነ አምላክ ነውና ስራችንን ልናሳምር ይገባል ነው። فإن لم تكن ባትሆን እንኳን ተራሁ ተምታው ባትሆን እንኳን فإنه الله سبحانه وتعالى يراك ያይሃልና ታዲያ አርጎ መፈሰር ይቻላል። ያም ተፍሲር አለ ይሄን ያዙና አንተ رواه مسلم ዘግቦታል ሐዲሱን። طيب ለዛሬ ዘላይ በቃናል መሰለኝ።